አሁን ታሪክሽ ሊቀየር ነው። አሜን። እግዚአብሔር በሌላ አጀንዳ በሌላ ክብር እስከምትወሪ በእውነት እድገትሽን አፋጥናለሁ አለ። አሜን። ላንቺ እየጸለይኩ አንድ አክሊሉ የሚባል ሰው አየሁ። ባለቤቴ ሞተ። ባለቤትሽ በመኪና አደጋ ነው ሞቶ ዛሬ 7ኛ ዓመት። ዛሬ 7ኛ ዓመት። ብዙ ያስደነገጠሽ መንፈስ ከዛሬ ጀምሮ ራሱ ይደነግጣል። አሜን። አክሊሉ ሐላኬ ጦሶ ተዋኖ እሺ ተዋኖ እሺ ጌታ ሆይ አለ አንተ ዙፋን ይላል 21,000 ተከፍሎ ሶዶ የተሰራብሽ መንፈስ አለ። ኢየሱስ አንቺን ብቻ አይደለም በመደዳ ወደ 4 የሚሆኑ ሰዎችን ፎቶ የያዘ ሰው አየው። ቤቲ እህትሽ ናት። ሄሌን ጓደኞቼ 2 አሉ። ሲሞን አባቴ ነው። አባትሽ ምን ሆኖ ነው የእግርሽ ያበጠው? እግሬ ትንሽ ያከኩት ቦታ ነው እንዲሁ ነው። የኔናት ይሄ ኢንፌክሽንም አይደለም በሽታም አይደለም። በላሽ ላይ የተቀመጠ መርዛማ መንፈስ አሰራር አለ። መርዝና መርዛማው ከላሽ ላይ አሁን ይሰበራል። አሜን። አሁን ከዛ በኋላ ትዳር የሚባል ነገር አስበሽ አታውቂም? እኔ አላስብም። አሁን ግን ታገቢያለሽ። ልጸልይልሽ። እቅዱ የሰይጣን ስለሆነ ላፈርስና ታገቢያለሽ። እኔ አላስብም። ታይ አግቢ። ልጸልይልሽ። አዎ መጀመሪያ ያስደነገጥኳት አሳዘንኳት የሚል ጠላት ፊት በይሎት ልበስ። ይሄ ጊዜ ላንቺ አይዞሽ የካሳ ጊዜሽ ነውና ካሳ የሚባል ሰው ታውቂያለሽ? ካሳ አባቴ ነው። አባትሽ ነው። እነሱ ተመላልሶ ያሰሩ እኔ ደጋግሜ አፈርሳለሁ። አሜን ሃሌሉያ አሜን። በኢየሱስ ስም ቤተሰብን እያሳደደ ያለውን እግዚአብሔር በታላቅ ክብር ይቀድማል። እናንተን ለመጣል የሚፈጥነውን እግዚአብሔር በዚህ ሰከንድ ጥሎ ያለፋል። እግዚአብሔር ከዛሬ ጀምሮ ስሜ ባንቺ ይጠራል አለ። አሜን። ጸጋና ኃይል ሰጥቷት እግዚአብሔር አንደኛ ከዛሬ ጀምሮ ስምሽ በአደባባይ እስከሚጠራ እባርክሻለሁ አለ። አሜን። እንደ ሩጫሽ ትርፋማ ብትሆኚ ኖሮ ይሄኔ በቃ እላይ ነሽ። ግን በአንዴ ነገርሽ ወደፊት ይሄደ ይመስልና የሆነ ቦታ ላይ ይቆማል። የሆነ ጊዜ ላይ ደግሞ ወደ ትግል ይቀየራል። ደግሞ ያንቺን ገንዘብ ሰው ሊበላ እንዴት እንደሚወድ ያስቸገረሽ በቃ ይሄ ነው። የሷ ይሁን እንጂ ብዙም ይሁን ጥቂትም ይሁን በሄደበት ይቀራል። ገንዘብ ወስዶ ቻው፣ እቃ ወስዶ ቻው። በቃ የመጀመሪያ ችግርሽ ይሄ ነው። ያንቺ ነገር ደግሞ እንደዚህ እየተበተነ እንዲቀር ተደግሞብሻል። አንቺ አታውቂም። ጌታን በምትወጂው ልክ እግዚአብሔርን በምትፈሪው ልክ ሰይጣን በኃይል እየተዋጋሽ ነው። እግዚአብሔር ግን ከዚህ ቀን ጀምሮ እድገትሽ ይፈጥናል አለ። አሜን። ልብስ ቤት የህፃናቶች ልብስ ቤት ከፍቼ 40 ምንጭ ዙሪያ ወረዳ ሆኖ ላንተ ከተማ ላንተ ላይ ነኝ ሰራው። አዎ ልብስ ቤት ከፍቼ ከአዲስ አበባ ነው ልብሱን የሚያመጣው። ተዘጋ። ጸጉር ቤት ተዘጋ። አሁን አንተ እንደምትል ሐረር ላይ ከኔ እንትን ፍራፍሬ ሰራለሁ እና ሐረር ላይ እንደዚህ 38,000 ብር ወስዶ መስመሩ ሁሉ ዘግቶ አሁን በቃ ከዚህም በኋላ እግዚአብሔርን በቃ ጸልይኩ። ጌታው ኢትዮጵያ ላይ የኔ ነገር አይሆን የምትል ከሆነ ለኔ ግልጽ ነገር በቃ እኔ አልፈልግም። ከዚህም በኋላ የድካም ህይወት መኖር አልፈልግም። ለብዙዎች መትረፍ ፈልጋለሁ ያልኩኝ ስጸልይ ይሄ ነገር ለምን ተደጋግሞ በእኔ ጋር መጣ ብዬ እግዚአብሔርን ጸለይኩ። እውነት በዝም ብዬ አልቀመጥም ብዬ አሁንም ፍራፍሬ ጀምሬ እዚህ አምጥቼ እየሰራው ነኝ። ከአርባ ምንጭ ወደ ሐዋሳ አሁን ታሪክሽ ሊቀየር ነው። አሜን። 5 ጉዳይ ነው። አሜን። ሙሉ በሙሉ አሜን። እግዚአብሔር በሌላ አጀንዳ በሌላ ክብር እስከምትወሪ በእውነት እድገትሽን አፋጥናለሁ አለ። አሜን። ላንቺ እየጸለይኩ አንድ አክሊሉ የሚባል ሰው አየሁ። ባለቤቴ ሞተ። ባለቤትሽ በመኪና አደጋ ነው ሞቶ ዛሬ 7ኛ ዓመት። ዛሬ 7ኛ ዓመት። አይዞሽ አይዞሽ ወይኔ አይዞሽ አላሳፈርከኝም። አምኜ ወጥቼ አላፈርኩም። አላፈርኩ። እውነቴን ነው የማወራው። በዚህ ልጅነቴ እኔን ያልደረሰ መከራ የለም። ባለቤቴ አጫለው በሞተለበት ጊዜ ሞቶ መንገዱ ሁሉ ተዘግቶ በሳምንቱ 40 ምንጭ አምጥቼ ነው ያስቀበርኩት። አጫለው በሞተበት ጊዜ
በሳምንቱ አምጥቼ ነው አርባ ምንጭ ላይ መንገዱ ተዘግቶ ጅማ ማንደስ ነበረ መንገዱ ተዘግቶ በሳምንቱ አምጥቼ ነው ባለቤቴን ያስቀበርኩት። በጣም የምወድ ባለቤቴ ነበር። እሱ ባሳየው ፍቅር የተነሳ ከሱ ኋላ ወንድ ጠላው። በቃ እግዚአብሔር አንተ ትበቃለህ ብዬ ወጣው ሴት ነኝ። አክሊሉ ባለቤትሽ ነው? አዎ። በመኪና አደጋ ሞቷል። አዎ። አይዞሽ። አሁን የሱን እርሺ። ከባድ ነው ነገሩ፣ በጣም ከባድ ነው። ብዙ ራዕይ ብዙ እቅድ አላችሁ ከመሃል እሱም ጠፋ። እሱ ያወጣቸው የልጅነቱ ራዕይ እኩል ጠፋ። አንቺም ደግሞ ከሁሉ መሃል ሆነሽ ቀዝቀዝ ብለሽ ደንግጠሽ ቀረሽ። አሁን እግዚአብሔር አንደኛ ላንቺ፣ ሁለተኛ ለዘሪሽ፣ ለቀጣይ ትውልድሽ ሁሉ አንቺን የበረከት ምክንያት አደርግሻለሁ አለኝ። አሜን። ብዙ ያስደነገጠሽ መንፈስ ከዛሬ ጀምሮ ራሱ ይደነግጣል። አሜን። አክሊሉ ሐላኬ ጦሶ ተዋኖ እሺ ተዋኖ እሺ ጌታ ሆይ አለ አንተ ዙፋን ይላል። ጌታ ሆይ አለ አንተ ናቸው አንተ ልክ ነህ። በቃ በኢየሱስ በዘመኔ አንተ ልጅ አላፍርም። በዘመኔ አንተ ልጅ አላፍርም። አልወድቅም፣ አልከስርም። ወይኔ 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 እንድታዝኛ አይደለም ይሄን የምነግረው መንፈሱ እንዲሰበር ስለሚፈልግ። በእውነት እዩ ከባለቤትሽ ጋር አንድ ላይ ከዋለ በኋላ አንድ ላይ ሰዓታቶችን ካሳለፈ በኋላ በአንድ ምግብ ቤት አንድ ላይ ከተመገቡ በኋላ በጥቂት ሰዓታት ልዩነት ከሱ ጋር እየበላ እየጠጣ ከቆየበት እሱ የጠጣውን ለስላሳ ከፍቶ የጣለውን ቆርኪውን ይዞ ነው ጦንቃይ ቤት ሄዶ ያስገደለው። እውነት ጦንቃይ ቤት ይዞ ሄዶ አስገድሏል። አሁን እኔ ይሄንን ያስገደለውን ሰው ቢናገር የሆነ ግርግር ከመፍጠር እንጂ ሌላ ነገር ስለማይፈጥር አንዴውንም እሱ ሞቷል። ግን እኔ ገዳዩ አሁንም ሙከራ ስላላቆመ እዚህ ቤተሰብ ላይ አንድ ብሏል። ሁለት ልል ሙከራ ላይ ስላለ ልቅደም። ልቅደማ ቤተሰብን እያሳደደ ያለውን እግዚአብሔር በታላቅ ክብር ይቀድማል። እናንተን ለመጣል የሚፈጥነውን እግዚአብሔር በዚህ ሰከንድ ጥሎ ያልፋል። ብዙዎቻችሁን እንዲህ የፈለገ ያለ ቁጠኛ ተመቷል። ከዛሬ ጀምሮ በሰፈሪ በቤቲ በጤናይ በኑሮይ ላይ ወጀብ ለሚቀሰቅሰው ሟርተኛ እግዚአብሔር አናት አናቱን እግዚአብሔር ይመታል። ምን ይባላል? ቆይ በዚህ ለጋ ዕድሜዋ እሷ እያለች ከባለቤቷ ጋር ውሎ በልቶ ጠጥቶ እሱ ላይ አደጋ እንዲፈጠር ለጨለማው ዓለም ክዳን ገብቶ ለአደጋ አሳልፎ የሰጠ አካል አሁን ደግሞ ያነሰ ብሎ ሌላ ሙከራ ላይ ነው። በጌታ በኢየሱስ ስም ከሱና ከናንተ መሃል እግዚአብሔር ጣልቃ ስለገባ አሜን። ከዛሬ ቀን ጀምሮ መራራ ነገር በዘርሽ መሃል አይፈጠርም። አሜን። ደጋግሜ ሰብሬያለሁ። አሜን። ከናንተም ዙሪያ ደጋግሜ መትቻለሁ። ከዚህ በኋላ ነገር ሁሉ ይቀየራል። አሜን። ነገር ሁሉ ይቀየራል። አሜን። አሁን ከዛ በኋላ ትዳር የሚባል ነገር አስበሽ አታውቂም? እኔ አላስብም። አሁን ግን ታገቢያለሽ። ልጸልይልሽ። እቅዱ የሰይጣን ስለሆነ ላፈርስና ታገቢያለሽ። እኔ አላስብም። ታይ አግቢ። ልጸልይልሽ። አዎ መጀመሪያ አስደነገጥኳት አሳዘንኳት የሚል ጠላት ፊት በይሎት ልበስ። ያው ጌታ ምስክር ለሷ ሰው ነው መልአክ ነው የሚባል ወንድ በእግዚአብሔር የተመረጠ ሰው እግዚአብሔር አዘጋጅቶላታል። ይሄ ጊዜ ለንቺ አይዞሽ የካሳ ጊዜሽ ነውና ካሳ የሚባል ሰው ታውቂያለሽ? ካሳ አባትሽ ነው። ሊያሳዝን የወጣውን እግዚአብሔር ቀድሟል። ሊያስደነግጣቸው የወጣውን እግዚአብሔር ቀድሟል። ካሳ አባትሽ ነው። የካሳ ጊዜሽ ነው። አሜን። በሁሉ ነገር እግዚአብሔር ይክስልሻል። አሜን። ምንም ሳይቀር አሜን። እግዚአብሔር ይክስልሻል። አሜን። ባለቀስሽበት ባዘንሽበት ልብሽ በተጎዳበት በዛው ክብርሽ አንድ ብሎ ይጀምራል። አሜን። አንደኛ እግዚአብሔር የትዳር ካሳ፣ የኢኮኖሚ ካሳ፣ የኑሮ ካሳ፣ የእድሜ ካሳ
ካሁን በኋላ ባለሽ ጊዜ ደግሞ ይሄ ስራ የሚባል ነገር ላንቺ ካልተሳካ አትጨነቂ። እንድሳካልሽ እጸልያለሁ። ለምን እሱም እንደማይሳካልሽ ልንገርሽ። በመጀመሪያ የእግዚአብሔር ጥሪ አለብሽ። ጌታን እንድታገለጊ እግዚአብሔር ከልጅነትሽ ይፈልጋል። ካሁን በኋላ ቀሪ ዘመንሽ ጌታን በማገልገል ያልቃል። አሜን። እጅግ በጣም በበረከት ትኖሪያለሽ። አሜን። ሃሌሉያ። አቡ በእውነት ስሜ ነው። ስምሽ ነው። ማነው ስምሽ? አቡ ነው። በእውነት አበበች ነው። በቃ ታሪክሽ ተቀይሯል። አሜን። ይሄ ጊዜሽ ነው። አሜን። ሙሉ በሙሉ የምትቀየርበት፣ አሜን። እግዚአብሔር በሕይወትሽ የሚከብርበት፣ አሜን። ለአገርሽ ለትውልድሽ ሁሉ ለሰፈር ብቻ አይደለም ለአገር ለትውልድ ሁሉ መነጋገሪያ የምትሆኝበት፣ በእውነት ካልቀረ የሷ ይሻላል የሚባል ኑሮ፣ በእውነት ካልቀረ የሷ ይሻላል የሚባል አገልግሎት አሜን። እግዚአብሔር አዘጋጅቼልሻለሁ። አሜን። እግዚአብሔር ከዛሬ ጀምሮ ስሜ ባንቺ ይጠራል አለ። አሜን። ጸጋና ኃይል ሰጥቷት ዘመንን እግዚአብሔር ይባርክ። አሜን። በእውነት ጌታ ይባርክ። አሜን። በእውነት አሜን። የተመኘውን ሰው እግዚአብሔርን ከፈለገ ያገኛል። አሜን። የልብን ጥያቄ ለኔ እንደመለስክ እግዚአብሔር በእውነት እኔ ምንም አልልም። እኔ ማወራው ነገር ምንም ነገር የለም። እግዚአብሔር ከፊት ይቅደም። አሜን። ከመንገድ ፊት ከአገልግሎት ፊት ይቅደም። አሜን። በእውነት እኔ ምንም አልልም። ካገለገልክ በላይ እግዚአብሔርን አገለግል። አሜን። ከዘመር ከቆምክ በላይ እግዚአብሔርን በእግዚአብሔር ፊት ኑር። አሜን። እግዚአብሔር ያንተ ህይወትን አደራ ይቀበል። አሜን። በእውነት ክፎች ከፊት የራቀ ይሁን። አሜን። በእውነት አንተን የሚፈልግ ካንተ ጋር እየበላ ካንተ ጋር እየጠጣ አብሮ እየወጣ አብሮ እየገባ በእውነት አስመሳይ ህይወት ካለ እግዚአብሔር ከዚህ በኋላ ይለየ። አሜን። በኢየሱስ መለየት ይሁን። አሜን። በኢየሱስ መለየት ይሁን። አሜን። በቅድስና የሚያገለግሉት ካንተ ጋር ይጣበቁ። አሜን። በቅድስና የሚወጡት የሚገቡት ካንተ ጋር ይጣበቁ። አሜን። ከዚህም በኋላ እግዚአብሔር ከፊት ይቅደም። አሜን። ምንም ምለው ነገር የለም። አጨብጭቡ ለኢየሱስ። እግዚአብሔር ካንቺ ጋር ነው። አሜን። በትልቅ ምስጋና እንገናኛለን። እውነት ጠራለሁ። እኔ ጠራለሁ። ለኢየሱስ ከዚህ በላይ ይጨበጨብላት። ባለይበት ሂድ ሲባል የወታደር እርምጃ እንዴት ነው? አይንቀሳቀሱ፣ አይደክሙ፣ ግን ቦታ ይቀይራሉ። እዛው ጋር እግዚአብሔር ከእንደዛ አይነት ኑሮ አወጣሻለሁ አለ። አሜን። በኢየሱስ ስም አሜን። አንድ አይነት ኑሮ አትኖርም። አሜን። በኢየሱስ ስም አሜን። አመት ሲቀየር፣ ጊዜ ሲቀየር፣ ወራቶች ሲሄዱ ልክ እንደዚህ ይሄ ይቅር በኢየሱስ ይቀራል ከዛሬ ጀምሮ። አሜን። ጌታ እግዚአብሔር ባርኮሽ በጣም በብዙ በረከት ተባርከሽ። አሜን። በመንፈሳዊ ነገር ተባርከሽ። አሜን። በምድራዊ ነገር ተባርከሽ። አሜን። ጊዜ ሳይሄድ አሜን። በአጭር ጊዜ አሜን። በተደጋጋሚ ወደ ብዙ ደሆች ቤት ገብተሽ አሜን። በኢየሱስ ስም አሜን። የሚያስፈልጋቸውን እየሰጠሽ አሜን። በህይወታቸው ላይ የእግዚአብሔርን ስም እየጠራሽ አሜን። ያንቺ ታሪክ ተቀይሮ በብዙዎች ደግሞ እግዚአብሔር ክብሩን ገልጦ አሜን። እያንዳንዱ ቤተሰቦችሽ ታሪካቸው ተቀይሮ አሜን። እግዚአብሔር የብዙዎች ትንሳኤ አሜን። የብዙዎች የበረከት ምክንያት አሜን። የብዙዎች የማደግ ምክንያት አሜን። አንቺ ትሆኛለሽ አለ። አሜን። በኢየሱስ ስም አሜን። እስካሁን ድረስ አንዳንድ ሰው ለራሱም አልኖረም ለሰውም አልኖረም። ለምን እንደኖረም አይታወቅም። ስራ አለው፣ ገንዘብ የለውም፣ ይለፋል፣ ከእለት እንጀራ አያልፍም። ያ ለብዙዎቻችሁ ዛሬ ይበቃል። አሜን። እግዚአብሔር ያንን ምዕራፍ ነው ዛሬ አንድ ብሎ የሚዘጋው። አሜን። እግዚአብሔር ለሌሎች ትርፋማ አደርግሻለሁ አለ። አሜን። ለሌላው የሚተርፍ ኑሮ ትኖሪያለሽ። አሜን። ይሄ ደግሞ ወደፊት አይደለም ከዛሬ ይቀጥላል። አሜን። ሃሌሉያ። አሜን። ምንጭሽን የያዘውን እግዚአብሔር አስለቅቄያለሁ አለ። አሜን። ከዛሬ በኋላ አቅጣጫ ማሳየትን እጀምራለሁ አለ። አሜን። አንቺ በደስታ አይደለም በጣም አማሮሽ ከዚህ ከኢትዮጵያ ልውጣ ብለሽ እንድትወስኚ ሁኔታዎችን የሆነ ዝግትግት ለማድረግ የሚፈልግ አሰራር በትኩሱ ባንቺ ዙሪያ ተጀምሮ አየው። ዛሬ ቆልፏለሁ። አሜን። በኢየሱስ ስም ይቆለፍ። አሜን። ዛሬ ከእናንተ ዙሪያ ትኩስ ጠላት ይመታል። አንቺ ላይ 21,000 ብር የተከፈለ ድግምት አየው። 21,000 በጣም
በአጭር ጊዜ ውስጥ ትኩስ ሟርተኛ ካንቺ ዙሪያ ተነስቷል። 21,000 ተከፍሎ ሶዶ የተሰራብሽ መንፈስ አለ። ኢየሱስ ክርስቶስ እነሱ ተመላልሶ ያሰሩ፣ እኔ ደጋግሜ ያፈርሳለሁ። አሜን ሃሌሉያ አሜን። በኢየሱስ ስም አሜን። የትላንትናቸውም የዛሬም የነገም ይፈርሳል። አሜን። አንቺን ብቻ አይደለም፣ በመደዳ ወደ 4 የሚሆኑ ሰዎችን ፎቶ የያዘ ሰው አየው። የቤቲ እህትሽ ናት። ሄሌን ታውቂያለሽ? ጓደኞቼ 2 አሉ። ጓደኛሽ ናት። 4 ሰው አየው ካንቺ ጋር። ሲሞን አባቴ ነው። አባትሽ አንዷ ጓደኛሽ በጣም ታማ ጸጉሯ ጭምር እስክራገፍ እንድትታመም እሷም ላይ ሄሌን በሚል ስም በቤቲ ላይ ባንቺ ላይ የተሰራው የአባትሽን ቤት ለማስደንገጥ ቀጠሮ ያለውን መንፈስ እግዚአብሔር ዛሬ ገደልኩ አለ። አሜን በኢየሱስ ስም አሜን። እጅግ የመባረክ ዘመን አሜን ሆነልኝ አባዬ አሜን። ይሄ ሶዶ የጀመረው ከፈለገ እስከ ሱዳን ይቀጥል፣ እስከ አረብ ሀገር ይቀጥል። እኔ ቆልፌያለሁ። አሜን። እናንተ ላይ የሚለፋ እንደማይሳካለት ያውቃል። አሜን። ሙከራውን ቢቀጥልም እግዚአብሔር አንድ ቀን ቋርጎ ይጥለዋል። አሜን ሃሌሉያ አሜን። ይህ ጊዜ በአጠቃላይ እግዚአብሔር በረከትሽን የሚያስለቅቅበት ጊዜ ነው። አሜን። በአጭር ጊዜ ውስጥ እግዚአብሔር ደብል የሥራ በር አሜን። ይህ አሁን ያለሽበት ደረጃ አይደለም። አሜን። ሌላ የተሻለ አሜን። ሌላ ደብል የሆነ የሥራ በር አሜን። ቅርንጫፍ ያለበት አሜን። ቁጥር 1 ቁጥር 2 የሚባል አሜን አሜን። በኢየሱስ ስም ተለቀቀልሽ። አሜን። ገባሽ? አሁን አሜን ገብተሻል። አሜን። አንዴ ከኔ ጋር ገብቻለሁ በሉት። ገብቻለሁ። ወደ ክብራችሁ ገብታችኋል። አሜን። ወደ ርስታችሁ ገብታችኋል። አሜን። ደግማችሁ ገብቻለሁ በሉት። ገብቻለሁ በኢየሱስ ስም አሜን። ምን ሆኖ ነው የእግርሽ ያበጠው? እግሬ ትንሽ ያከኩት ቦታ ነው እንዲሁ ነው ያከክሽው። ከዛስ? ኢንፌክሽን ነው ተባለ። ኢንፌክሽን። ከዛ አበጠ። እስቲ ያኛው። እሺ እግር ይሄን መስሎ ከተቀየረ እዚህ መተሽ ትመሰክሪያለሽ? አዎ መሰክራለሁ። አንቺ ምንም አታውቂም፣ ግን በየከተማው ስምሽ፣ ስልክሽ፣ ፎቶሽ፣ ሁሉ ነገርሽ በየከተማው ተበትኗል። በጌታ በኢየሱስ ስም ዛሬ እነሱ በአንቺ ላይ የዘሩትን መርዝ ወደ እነሱ መልሳለሁ። አሜን። ይሄ የኔናት ይሄ ኢንፌክሽንም አይደለም በሽታም አይደለም። በላሽ ላይ የተቀመጠ መርዛማ መንፈስ አሰራር አለ። መርዝና መርዛማው ከላሽ ላይ አሁን ይሰበራል። አሜን። በዚች እህት ላይ የመጨረሻ ተብሎ በ16,000 የተደገመ መንፈስ አየሁ። የመጨረሻ እርግማንና ደገምት ለቃትድ እግሯ እንዲቆረጥ በመጨረሻው አካል ጉዳተኛ ሆና ቤት ቁጭ ብላ እንድትሞት በ16,000 ብር የመጨረሻ ተብለ የተደገምክ ለቃትድ ብያለሁ። እሷ በህይወት እያለች እግሯ እንዲቀበር የተደገምክ ምን እንድትሆን ነው? እቺ ልጅ እንድትሞት ልትገላት ነው? እንዴት አድርገህ ልትገላት ነው? በበሽታ አቃጥላታለሁ። ከዛ በኋላስ? ገላታለሁ። በበሽታ አቃጥላት ትገላታለህ? ምኗ ላይ ነው አሁን የተቀመጥከው? እግሯ ላይ። ለስንት ጊዜ? 2 ዓመት ሊሆን ነው። 2 ዓመት የተሰቃየች ነው። እየተሰቃየች ነው? አንተ ነህ የምታሰቃያት? ለምንድን ነው የምታሰቃያት? መሞት አለባት። መሞት አለባት? ሮጣለች፣ ትሰራለች፣ ትለፋለች፣ አትለወጥም። ይበተን ነው። የምትበትኑ እናንተ ናችሁ። እሷ ከሞተች በኋላ የምታገኙት ምንድን ነው? በረከቷን። የእሷን ወደ እናንተ ለማዞር ሰው ሲሞት ነው እናንተ በረከት የምታገኙት። ስለዚህ ዛሬ ጨርሰን እንገላለን እንጂ እኛ አንሞትም። እኔ ለእናንተ ላውጅ ነው ዛሬ የተላኩት። ሊገል ቀጠሮ የያዘውን እግዚአብሔር ቀድሞ ይገላል። አንተን የማጥፋት ፕላን ያወጣ ሁሉ ካንተ ቀድሞ ይጠፋል። ትለቃታለህ? አትለቃትም? እግሯ ላይ ያስቀመጥከውን በሽታ ታነሳለህ? አታነሳም? መቼ ነው የምታነሳው? አሁን እግሯ እንድቆረጥ ነበር እቅዳችሁ። እሷ ላይ ወደ አስደገሙ ሰዎች ይህን በሽታ ይዘህ ሂድ። ሰምታል? ለእሷ ያዘጋጀውን ሞት ወደዛ ይዘህ ሂድ። በኃይል 3 ጊዜ ጮሄ ጤንነቷን ዘመኗን ለቄ በኃይል ላትመለስ ወደ አስደጋሚዎች። ሁለተኛ የመጨረሻ ጮሄ ወደ ኋላ ጣላትና ጎ። በሚቀጥለው ሳምንት ከጨለማ ጋር መታገል ሳይሆን በብርሃን መዘነጥ ይሆናል። በብርሃን እግዚአብሔርን እያመሰገናችሁ ትቀጥላላችሁ።
ኑሮ የብርሃን፣ ስራው የብርሃን፣ አገልግሎታችሁ የብርሃን፣ እንቅስቃሴያችሁ በብርሃን የተሞላ ይሆናል። በቃ አሁን ይሄ እግርሽ ከዚህ ቀን ጀምሮ ይመለሳል። አሜን። ያው ተመልሷል። አሜን። እስቲ ተመላለሽ። አሁን ተራመጂ። አሁን ምንድነው የሚሰማሽ? ምንም አይሰማሽ። ማበጡ ነው እንጂ ምንም አይሰማሽ። በፊት እንደዚህ ቆመሽ ምን ይሰማሽ ነበር? ከብደኛል፣ አልችልም። ይከብድሻል፣ ይበላሻል። አሁንስ? አሁን ሰላም ነው። ሰላም ነው። እስቲ ተመላለሽ። በኢየሱስ ስም ይሄ እግር ነፃ ወጣ። ሙሉ በሙሉ ጽድት እንደዚህኛው እግር ተቀይሯል። አሜን። ቻው። ሞት አንቺ ጋር አይመጣም። ዞሯል።